ራይት ኤ ቴክስት ሜሴጅ ይላል አይደለ? ራይት ማለት መጻፍ ማለት ነው። ቴክስት ሜሴጅ ማለት ደግሞ የጽሁፍ መልእክት ማለት ነው። ግን የጽሁፍ መልእክቶችን ስንልክ የምንጠቀማቸው የድርጊት ቃላቶች ወይም ቨርቦች አሉ። የመጀመሪያው ምን አለን? ቱ ቴክስት። ቱ ቴክስት ማለት መጻፍ ማለት ነው። እኛ አሁን አማርኛም ላይ ቴክስት አረግኩ እንላለን አይደለም? ጽሁፍ ላኩኝ እያላችሁ ነው ማለት ነው። ግድ ቱ ቴክስት ስትሉ ጽሁፍ መላክ ወይም ደግሞ ጽሁፍ የተጻፈ ነገር ስልካችሁ ላይ ሊሆን ይችላል፣ ላፕቶፓችሁ ላይ ሊሆን ይችላል፣ ኮምፒውተራችሁ ላይ የተጻፉ ነገሮችን ስትልኩ እሱ ምን ይባላል? ቴክስት እንለዋለን። ግድ ደን ምን አለን? ቱ ቻት። አማርኛ ላይ ሁልጊዜ ኮንፊውዝ የምናደርጋቸው ነገሮች ቴክስት እና ቻት ናቸው። ቴክስት ስንል አሁን እንዳለው በጽሁፍ መልእክትን መላክ ነው ቴክስት የሚባለው። ቻት ሲሆን ግን በጽሁፍ እየላካችሁት ብቻ አይደለም፣ ቻት እያወራችሁ ከምትቀርቡት ሰው ጋር ወይም ደግሞ ከጓደኞቻችሁ ጋር ፍሬንድሊ የሆነ ኮንቨርሴሽን ሲኖራችሁ ወይም ደግሞ ኢንፎርማል የሆነ እንግሊዝ ስትጠቀሙ ስራ ቦታ ላይ የማትጠቀሟቸው ከቤተሰብና ከጓደኛ ጋር ብቻ የምትጠቀሙት እንግሊዘኛ ሲሆን ያኔ ቻት ማለት ትችላላችሁ። ለምሳሌ አይ ቶክ ትላላችሁ፣ እኔ አወራለሁ እያላችሁ። አይ ቻት ስትሉም አወራለሁ እያላችሁ። ልዩነቱ አይ ቶክ የሚለው ለጓደኞቻችሁ፣ ከዛ ደግሞ ፕሮፌሽናል የሆኑ ቦታዎች ወይም የስራ ቦታዎች ላይ መጠቀም ትችላላችሁ። አይ ቻት የሚለውን ግን ሁልጊዜ ከጓደኛ ከቤተሰብ ከምትቀርቡት ሰው ጋር ሲሆን ብቻ ነው የምትጠቀሙት። ስለዚህ ፕሮፌሽናል ወይም የስራ ቦታዎች ላይ አትጠቀሙትም ማለት ነው። ግን አይ ቻት ዊዝ ማይ ማም ከእናቴ ጋር በስልክ አወራው እያላችሁ ነው ማለት ነው። ይህ ከሙሉ ኮርስ ትምህርቶቻችን መካከል አንዱ ትንሹ ክፍል። ሙሉውን ኮርስ አሁኑኑ ይቀላቀል። ለመመዝገብ learn.addisaስተማሪ.com የሚለው ዌብሳይት ላይ በመግባት የእንግሊዝኛ የቅልጥፍና ጉዞን ይጀምሩ።